በድር ድራማ ክፍል 19 ለመጀመሪያ ጊዜ ከወይዘሮ ሰምሃል ሞት በኋላ አቶ አምነን ደስ የሚል የፍቅር ጊዜን ማሳለፈ። እናም ለመጀመሪያ ጊዜ ደግሞ ከወይዘሮ ሰምሃል ሞት በኋላ መርሲ ክፉኛ ጉዳት ደረሰባት። በሌላ በኩል ለመጀመሪያ ጊዜ ከወይዘሮ ሰምሃል ሞት በኋላ ጄሪ አጸያፊ ድርጊቶችን ሰራች። በሌላ በኩል ለመጀመሪያ ጊዜ ከወይዘሮ ሰምሃል ሞት በኋላ የአቶ አምነን አክስት የወይዘሮ ሰምሃል እህት ክፉኛ ታማ የአእምሮ በሽተኛ ሆና እቤት ውስጥ ታስራም ትገኛለች። ውድና የተከበራችሁ የተራራው ሚዲያ አድማጭ ተከታታዮች በክፍል 19 በጣም ድንቅ የሆኑ አስደሳችም የሆኑ አሳዛኝም የሆኑ አስከፊ የሆኑ ክስተቶች ተከስተዋል። ከነዛ ውስጥ ከደስታው ብጀምርላችሁ ብዬ ወደ ደስታው ተጉዣለሁ። አቶ አምነን ከእናቱ ሞት በኋላ ለመጀመሪያ ጊዜ ደስ የሚል የፍቅር ጊዜን ለማሳለፍም በቅቷል። ከብሌን ጋር ያለውን የፍቅር ግንኙነት የበለጠ እንዲጠናከርና የተዋበና ያማረ እንዲሆንለት ስለሚመኝ ዛሬ ያለውን ህመሞች ሁሉ እርግፍ አድርጎ በመተው ከብሌን ጋር ያለውን ቁርኝነት የፍቅር ጊዜውን እያጣጣመ ይገኛል። ይሄ ሁሉ ነገር ሊፈጠር የቻለ በትንሽዬዋና በምታምረው በፍድቅድቋ ዲና አማካኝነት ዲና ከመጀመሪያውም ብሌንን ስለወደደቻት ብሌንና አቶ አምነን አብሮ እንዲሆኑ ስለምትመኝ የበለጠ ፍቅራቸው ግንኙነታቸው እንዲጠብቅ ረድታቸዋለች። ዲና በቤት ውስጥ ካሉት ሰዎች በአጠቃላይ መርሲን በጣም ስለምጠላት ክፉኛ እንድትጎዳም አደረገቻት። መርሲ ዲናን አባራ ለመያዝ በምትታገልበት ሰዓት ላይ የቤቱ ወለል ላይ ክፉኛ ወድቃ በመሰባበሯ ምክንያት በሚያሳዝን ሁኔታ ስብርብር ብላ ተቀምጣለች። ወይዘሮ ሶሊያና እና ዛህራ መርሲ የተሰበረችውን ስብራት ለማሸት በማለት ክፉኛ ሰባብረውም አስቀመጧት። ወይዘሮ ሶሊያና ከበፊቱ ባለቤቷ አሁንም ድረስ ፍቅር እንዳላትና ከልጇ አባት እንደምታፈቅረው ለወይዘሮ ዛህራ በግልጽ ትነግራታለች። የወይዘሮ ዛህራ ልጅ ማርክ ወይዘሮ ሞርዚናን ለመንከባከብ በወይዘሮ ዛህራ አማካኝነት አቶ አምነን ወደ ቤቱ እንዳመጣውና ወይዘሮ ሞርዚናን እየተንከባከበ እንደሆነ ታውቋል። ሙስጠፋ በበኩሉ ከጄሪ ጋር ያለውን የአንሶላ መጋፈፍ ከጄሪ ጋር ያለውን ፍቅር ግንኙነት እንዲጠብቅ ለማድረግ ዛሬ ጄሪን አቶ አምነን ቤት አለመኖሩን ካረጋገጠ በኋላ ከጄሪ ጋር አብሮ አድሯል። በጣም አሳዛኝ የሆነ ክስተቶች ተከስተዋል። በጣም ደስ የሚሉ የፍቅር ጊዜያቶችም አልፈዋል። አቶ አምነን ከእናቱ ሞት በኋላ ለመጀመሪያ ጊዜ ሰላም እንደሚሰማውና ከሷም ፍቅር እንደያዘው ለብሌን በግልጽ ይነግራታል። ብሌን በበኩሏ ፍራቻዋንና ስጋቷን ለአቶ አምነን በግልጽ ትነግረዋለች። አቶ አምነን እኔ አንተን ማጣት አልፈልግም። ከሚያስፈሩኝ ነገሮች ውስጥ አንተን ማጣቴ ነው የሚያስፈራኝ። ስለዚህ እባክህ አትተወኝ በማለት የፍቅር ቅላጼዋን አንቆራቁረላታለች። አቶ አምነን በበኩሉ በፍጹም አንቺ ጋር ስሆን ሰላም አገኛለሁ፣ አንቺ ጋር ስሆን ደስታ አገኛለሁ፣ አንቺን ማጣት ደግሞ አልፈልግም፣ አፈቅርሻለሁ ብሎ በግልጽ ለብሌን ፍቅሩንም ገልጾላታል። የወይዘሮ ደፍኒ ልጅ ሲፈን በበኩሏ ወይዘሮ ሞርዚና ከበሽታዋ እንዳታገግምና እንዳትድን የምትፈልገውን ነገር ለማድረግ
ቆርጣ እንደተነሳች በግልጽ ያስታውቅባታል። ነገር ግን ደግሞ ለወይዘሮ ሞርዚና አጋዥ ሕክምና የሚሰጣት ሰው ማርክ መሆኑን ስታውቅና ማርክ ደግሞ በየት በኩል እንደመጣ ማን እንደሆነ ለማጣራት የሞከረችበት መንገድ በጣም አስጨንቋታል። ሲፈን አሁንም ቢሆን ቤት ውስጥ ያለውን ነገር በቁጥጥሯ ስር ለማድረግና የእናቷን ገዳዮች ለመበቀል የምትጓዘውን መንገድ ቀጥላበታለች። ይሁንና ግን ዲናን በማገቷ ምክንያት የድርጅቱን ግማሽ % እንደወሰደች እስካሁን ድረስ ማንም ያወቀባት ሰው የለም። ከወይዘሮ ሰማሃል ሞት በኋላ ለመጀመሪያ ጊዜ የአቶ አምነን ቤት በደስታ ፈንድቋል። ምክንያቱም በትንሽየዋና በእንቡጧ ዲና አማካኝነት አቶ አምነንም ዛሬ እንዲስቅና ደስታ እንዲሰማው የፍቅር ጊዜውን እንዲያጣጥም ተደርጓል። ከሁሉም በላይ ደስ የሚለው ነገር በዛሬው በክፍል 19 ላይ የአቶ አምነን ከብሌን ጋር ያለውን የፍቅር ግንኙነት ማጥበቁና ለየት ያለው ደግሞ በጣም የሚያስጠላው ክፍል ጄሪ ከሙስጠፋ ጋር አንሶላ መጋፈፏ፣ ማንም ሰው ሳያቅባት ሁሉም ነገር ማለቁ፣ በሌላ በኩል መርሲ ዲናን አሯሩጣለሁ በማለት የቤቱ ወለል ላይ ተፈጥፍጣ መሰበሯና ኩልትፍትፍ ብላ ወደ ቤት መመለሷ አስጨናቂ ሆኖ ቀጥሏል። የወይዘሮ ደፍኒ ልጅ ሲፈን በበኩሏ አሁንም አቶ አምነንን ወደ መሬት ለመመለስና የአቶ አምነንን ሀብትና ንብረት የእናቷን ገዳዮች ለመበቀል ጉዞዋን ግስጋሴ ላይ ሆናለች። በመጀመሪያ ሙስጠፋን እንዳጋዥ አድርጋ ወደ ቤት ማምጣቷ ሊሳካላት ባይችልም ሙስጠፋ ቀስ እያለ ከሲፈን እየራቀ እየመጣ ያለበት ሁኔታና ከጄሪ ጋር ያለውን የፍቅር ግንኙነት እንደ በፊቱ ለመመለስ ፍላጎት እንዳለው ለጄሪ በግልጽ ነግሯት ዛሬ ከጄሪ ጋር ያለውን ነገር በአንሶላ መጋፈፍ ውስጥ ቀጥሎበታል። በዛሬው በክፍል 19 ላይ ለየት ያለ ተዋናይ ሆና የቀጠለችው ዲና አቶ አምነንና ብሌን ፍቅራቸውን እንዲያጣጥሙ ያደረገችበት መንገድ በጣም አስደናቂ የሆነ መንገድ እንደነበረ አስተውለናል። አቶ አምነን አሁንም ቢሆን ደስታ እየተሰማው እንደሆነና በፍጹም ብሌንን ማጣት እንደማይፈልግ ምንም ቢሆን ባለትዳር ቢሆንም ከዛኛው ትዳር ላይ ምንም አይነት ፍቅር እንደሌለውና ከራሷ ከብሌን ፍቅር እንደያዘው በግልጽ ነግሯት ፍቅሩንም ገልጾላታል። ወይዘሮ ሶሊያና ወደ ልጇ አባት ወደ ጎሽሜ ጋር ለመመለስ ፍላጎት እንዳላትና አቶ ጎሽሜ ሌላ ሚስት ቢያገባም ከዛችኛዋ ሚስት ጋር እንድትፋታ ለወይዘሮ ዛህራ ትነግራታለች። ወይዘሮ ዛህራ በበኩሏ ምን አለበት አብራችሁ ተመልሳችሁ ፍቅራችሁን አብራችሁ ብትኖሩ፣ ከልጅሽ አባት ጋር አብራችሁ ብትኖሩ በማለት ወይዘሮ ዛህራ ሶሊያናን ትመክራታለች። ሶሊያና በበኩሏ ልጇ ማርክ ጋር በመሄድ የወይዘሮ ሞርዚናን የጤና ሁኔታ ትጠይቅና ከዛም በኋላ በቤት ውስጥ ካሉት ሰዎች ጋር ግንኙነቱን እንዲያርቅና ከቤቱ ውስጥ ባሉት ሰዎች ውስጥ እንዳይጠመድ ትነግረዋለች። አቶ ማርክ በበኩሉ አይ እኔ ምንም አይነት ግንኙነት መፍጠርም አልፈልግም፣ ከሰው ልጅ ጋር ካልተግባባው አይሆንም። እኔ እዚህ ጋር የመጣሁት በወይዘሮ ዛህራ አማካኝነት ወይዘሮ ሞርዚናን ልንከባከብና የጤናዋን ሁኔታ ልንከባከብ። ቀጥሎ የወይዘሮ ሞርዚና በሽታ በዚህ አይነት መልኩ መቀጠል የሌለበትና የወይዘሮ ሞርዚና በሽታ ደግሞ የሰው እጅ እንዳለበት መድኃኒት መከታተል እንዳለባት ለእናቱ ለወይዘሮ ሶሊያና በግልጽ ይነግራታል። አቶ አምነን በዛሬው በክፍል 19 ላይ ፍቅሩን ከማጣጣም ውጪ
ከወይዘሮ ሞርዚና ጋር ያለውን ግንኙነት ተወት አድርጎ ሰላሙን የሚያገኝበትን ቦታ መርጧል። በስተመጨረሻ አቶ አምነን ወይዘሮ ሞርዚናን ፍቅሩን አጣጥሞ ጨርሶ ካበቃ በኋላ ወይዘሮ ሞርዚናን ለማግኘት ወደ ወይዘሮ ሞርዚና ክላስ ከገባ በኋላ ክፉኛ እንደተጎዳ ቀጥሏል። ውድና የተከበራችሁ የተራራው ሚዲያ አድማጭ ተከታታዮች ለዛሬው የነበረን ቆይታ ይህን ይመስላል። በቀጣይ በሌሎች ሀሳቦች እስከምንገናኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ እያልኩኝ ይቀጥላል።